ኦሪት ዘጽአት ምዕራፍ 9 እግዚአብሔርም ሙሴን አለው ወደ ፈርዖን ዘንድ ገብተህ ንገረው የዕብራውያን አምላክ እግዚአብሔር እንዲህ ይላል ያገለግሉኝ ዘንድ ሕዝቤን ልቀቅ ልትለቅቃቸውም እንቢ ብትል ብትይዛቸውም እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶችህ በፈረሶችህም በአህዮችህም በግመሎችም በበሬዎችም በበጎችም ላይ ትሆናለች ብርቱ ቸነፈርም ይወርዳል እግዚአብሔርም በእስራኤልና በግብፅ ከብቶች መካከል ይለያል ከእስራኤልም ልጆች ከብት አንዳች አይጠፋም እግዚአብሔር ይህንን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ እግዚአብሔርም ያንን ነገር በነጋው አደረገ የግብፅም ከብት ሁሉ ሞተ ከእስራኤል ልጆች ከብት ግን አንድ ስንኳ አልሞተም ፈርዖንም ላከ እነሆም ከእስራኤል ልጆች ከብት አንድ ስንኳ አልሞተም የፈርዖንን ልብ ግን ደነደነ ሕዝቡንም አልለቀቀም እግዚአብሔርም ሙሴንና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ ሙሴም በፈርዖን ፊት ወደ ሰማይ ይበትነው እርሱም በግብፅ አገር ሁሉ ትቢያ ይሆናል በግብፅም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቍስል ይሆናል አላቸው ከምድጃውም አመድ ወስደው በፈርዖን ፊት ቆሙ ሙሴም ወደ ሰማይ በተነው በሰውና በእንስሳም ላይ ሻህኝ የሚያወጣ ቍስል ሆነ ጠንቋዮቹም ቍስል ስለ ነበረባቸው በሙሴ ፊት መቆም አልቻሉም ቍስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና እግዚአብሔርም የፈርዖንን ልብ አጸና እግዚአብሔር ለሙሴ እንደ ተናገረው አልሰማቸውም እግዚአብሔርም ሙሴን አለው ማልደህ ተነሣ በፈርዖንም ፊት ቆመህ በለው የዕብራውያን አምላክ እግዚአብሔር እንዲህ ይላል እንዲያገለግሉኝ ሕዝቤን ልቀቅ በምድር ሁሉ እንደ እኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በባሪያዎችህም በሕዝብህም ላይ መቅሠፍቴን ሁሉ አሁን እልካለሁ አሁን እጄን ዘርግቼ አንተን ሕዝብህንም በቸነፈር በመታሁህ ነበር አንተም ከምድር በጠፋህ ነበር ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነሥቼሃለሁ እንዳትለቅቃቸው ገና በሕዝቤ ላይ ትታበያለህን እነሆ ነገ በዚህ ጊዜ ከተመሠረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ ታላቅ በረዶ አዘንብብሃለሁ በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታልና አሁን እንግዲህ ላክ ከብቶችህንም በሜዳ ያለህን ሁሉ አስቸኵል ከፈርዖንም ባሪያዎች የእግዚአብሔርን ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቶቹ አሸሸ የእግዚአብሔርንም ቃል ያላሰበ ባሪያዎቹንና ከብቶቹን በሜዳ ተወ እግዚአብሔርም ሙሴን በግብፅ አገር በሰው በእንስሳም በእርሻም በቋያ ሁሉ ላይ በግብፅ አገር ሁሉ በረዶ ይሆን ዘንድ እጅህን ወደ ሰማይ ዘርጋ አለው ሙሴም በትሩን ወደ ሰማይ ዘረጋ እግዚአብሔርም ነጐድጓድና በረዶ ላከ እሳትም ወደ ምድር ወረደ እግዚአብሔርም በግብፅ አገር ላይ በረዶ አዘነበ በረዶም ነበረ በበረዶውም መካከል እሳት ይቃጠል ነበር በረዶውም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደ እርሱ ያልሆነ እጅግ ታላቅ ነበረ በረዶውም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ በረዶውም የእርሻን ቡቃያ ሁሉ መታ የአገሩንም ዛፍ ሁሉ ሰበረ የእስራኤል ልጆች ተቀምጠው በነበሩበት በጌሤም አገር ብቻ በረዶ አልወረደም ፈርዖንም ልኮ ሙሴንና አሮንን ጠራ በዚህ ጊዜ በደልሁ እግዚአብሔር ጻድቅ ነው እኔና ሕዝቤም ኃጢአተኞች ነን የአምላክ ነጐድጓድ በረዶውም በዝቶአልና ወደ እግዚአብሔር ጸልዩ እለቅቃችሁማለሁ ከዚያም በኋላ በዚህ አትቀመጡም አላቸው ሙሴም ከከተማ በወጣሁ ጊዜ እጄን ወደ እግዚአብሔር እዘረጋለሁ ምድሪቱ ለእግዚአብሔር እንደ ሆነች ታውቅ ዘንድ ነጐድጓዱ ይቀራል በረዶውም ደግሞ አይወርድም ነገር ግን አንተና ባሪያዎችህ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው ገብሱ አሽቶ ተልባውም አፍርቶ ነበርና ተልባና ገብሱ ተመታ ስንዴውና አጃው ግን ጊዜው ገና ነበርና አልተመታም ሙሴም ከፈርዖን ዘንድ ከከተማ ወጣ እጁንም ወደ እግዚአብሔር ዘረጋ ነጐድጓዱም በረዶውም ተቋረጠ ዝናቡም በምድር ላይ አልፈሰሰም ፈርዖንም ዝናቡ በረዶውም ነጐድጓዱም እንደ ተቋረጠ ባየ ጊዜ ኃጢአትን ጨመረ እርሱና ባሪያዎቹም ልባቸውን አደነደኑ የፈርዖንም ልብ ጸና እግዚአብሔርም በሙሴ አፍ እንደ ተናገረ የእስራኤልን ልጆች አልለቀቀም ኦሪት ዘጽአት ምዕራፍ 10 እግዚአብሔርም ሙሴን እኔ እግዚአብሔር እንደ ሆንሁ ታውቁ ዘንድ
በግብፃውያን ያደረግሁትን ነገር ያደረግሁባቸውንም ተአምራትን በልጅ ልጅህም ጆሮች ትነግር ዘንድ ይህችንም ተአምራቴን በመካከላችሁ አደርግ ዘንድ የእርሱን የባሪያዎቹንም ልብ አደንድኜአለሁና ወደ ፈርዖን ግባ አለው። ሙሴም አሮንም ወደ ፈርዖን ገቡ አሉትም የዕብራውያን አምላክ እግዚአብሔር እንዲህ ይላል በፊቴ ለመዋረድ እስከ መቼ እንቢ ትላለህ? ያገለግሉኝ ዘንድ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እንቢ ብትል ግን እነሆ ነገ በአገርህ አንበጣዎችን አመጣለሁ፣ የምድሩንም ፊት ይሸፍኑታልና ምድሩን ለማየት አይቻልም። ከበረዶውም አምልጦ የተረፈላችሁን ትርፍ ይበሉታል፣ ያደገላችሁንም የእርሻውን ዛፍ ሁሉ ይበሉታል። ቤቶችህም የባሪያዎችህም ሁሉ ቤቶች የግብፃውያንም ሁሉ ቤቶች በእነርሱ ይሞላል። አባቶችህ የአባቶችህም አባቶች በምድር ላይ ከተቀመጡበት ቀን ጀምሮ እስከዚህ ቀን ድረስ እንደ እርሱ ያለ ያላዩት ነው። ተመልሶም ከፈርዖን ዘንድ ወጣ። የፈርዖንም ባሪያዎች ይህ ሰው እስከ መቼ ዕንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያገለግሉት ዘንድ ሰዎችን ልቀቅ፣ ግብፅስ እንደ ጠፋች ገና አታውቅምን? አሉት። ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ አምላካችሁን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው? አላቸው። ሙሴም እኛ እንሄዳለን፣ የእግዚአብሔር በዓል ሆኖአልና ታናናሾቻችንና ሽማግሌዎቻችን ወንዶችና ሴቶች ልጆቻችንም በጎቻችንና ከብቶቻችንም ከእኛ ጋር ይሄዳሉ አለ። ፈርዖንም እናንተ ከልጆቻችሁ ጋር ስለቅቅ፣ እግዚአብሔር ከእናንተ ጋር ይሁን። ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ። እንዲህም አይደለም፣ እናንተ ወንዶች ሂዱ፣ ይህን ፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረሩአቸው። እግዚአብሔርም ሙሴን በግብፅ አገር ላይ እንዲወጡ ከበረዶውም የተረፈውን የምድርን ቡቃያ ሁሉ እንዲበሉ ስለ አንበጣዎች በግብፅ አገር ላይ እጅህን ዘርጋ አለው። ሙሴም በግብፅ አገር ላይ በትሩን ዘረጋ። እግዚአብሔርም የምሥራቅን ነፋስ ያን ቀን ሁሉ ሌሊቱንም ሁሉ አመጣ። ማለዳም በሆነ ጊዜ የምሥራቁ ነፋስ አንበጣዎቹን አመጣ። አንበጣዎቹም በግብፅ አገር ሁሉ ላይ ወጡ፣ በግብፅም ዳርቻ ሁሉ ላይ ተቀመጡ፣ እጅግም ብዙ ነበሩ። ይህንም የሚያህል አንበጣ በፊት አልነበረም፣ ወደ ፊትም ደግሞ እንደ እርሱ አይሆንም። የምድሩንም ፊት ፈጽመው ሸፈኑት፣ አገሪቱም ጨለመች። የአገሪቱንም ቡቃያ ሁሉ በረዶውም የተወውን በዛፍ የነበረውን ፍሬ ሁሉ በሉ። ለምለም ነገር ዛፍም የምድር ሣርም በግብፅ አገር ሁሉ አልቀረም። ፈርዖንም ሙሴንና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም በደልሁ። አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ፣ ይህንም ሞት ብቻ ያነሣልኝ ዘንድ አምላካችሁን እግዚአብሔርን ለምኑ አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ለመነ። እግዚአብሔርም ከምዕራብ ዐውሎ ነፋስን አስወገደ፣ አንበጣዎችንም ወስዶ በኤርትራ ባሕር ውስጥ ጣላቸው። አንድ አንበጣም በግብፅ ዳርቻ ሁሉ አልቀረም። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልንም ልጆች አልለቀቀም። እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅም አገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ፣ ማንም ወንድሙን አላየም። 3 ቀኑም ሙሉ በስፍራው ማንም አልተነሣም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው። ፈርዖንም ሙሴን ጠርቶ ሂዱ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፣ ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለ። ሙሴም አንተ ደግሞ ለአምላካችን ለእግዚአብሔር የምንሠዋው መሥዋዕትንና የሚቃጠል መሥዋዕትን ትሰጠናለህ? አምላካችንን እግዚአብሔርን ለማገልገል ከእነርሱ እንወስዳለንና ከብቶቻችን ከእኛ ጋር ይሄዳሉ፣ አንድ ሰኮናም አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚያ እስክንደርስ አናውቅም አለ። እግዚአብሔር የፈርዖንን ልብ አጸና፣ ሊለቅቃቸውም አልወደደም። ፈርዖንም ከእኔ ዘንድ ሂድ፣ ፊቴን ባየህበት ቀን ትሞታለህና ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደ ተናገርህ ይሁን፣ ፊትህን እንደ ገና አላይም አለ። ኦሪት ዘጽአት ምዕራፍ 11 እግዚአብሔርም ሙሴን በፈርዖንና በግብፅ ላይ ገና አንዲት መቅሠፍት አመጣለሁ፣ ከዚያ ወዲያም ይለቅቃችኋል። ሲለቅቃችሁም አባርሮ ይሰድዳችኋል። ወንዱ ከወዳጁ ሴቲቱም ከወዳጅዋ የብርና የወርቅ ዕቃ ይሹ ዘንድ በሕዝቡ ጆሮ ተናገር አለው። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበረ።
ሙሴም አለ እግዚአብሔር እንዲህ ይላል በእኩለ ሌሊት እኔ በግብፅ መካከል እወጣለሁ በግብፅም አገር ያለ በኵር ሁሉ በዙፋኑ ከሚቀመጠው ከፈርዖን በኵር ጀምሮ በወፍጮ እግር እስካለችው እስከ ባሪያይቱ በኵር ድረስ የከብቱም በኵር ሁሉ ይሞታል በግብፅም አገር ሁሉ አስቀድሞ እንደ እርሱ ያልሆነ ኋላም ደግሞ የማይሆን ታላቅ ጩኸት ይሆናል እግዚአብሔር ግን ግብፃውያንን በእስራኤል መካከል እንዲለይ እንድታውቁ በእስራኤል ልጆች መካከል ከሰው ጀምሮ እስከ እንስሳ ድረስ ውሻ ምላሱን አያንቀሳቅስባቸውም እነዚህም ባሪያዎችህ ሁሉ አንተ ውጣ የሚከተሉህም ሕዝብ ሁሉ ይውጡ እያሉ ወደ እኔ ይወርዳሉ ለእኔም ይሰግዳሉ ከዚህም በኋላ እወጣለሁ ሙሴም በጽኑ ቍጣ ከፈርዖን ዘንድ ወጣ እግዚአብሔርም ሙሴን ተአምራቴ በግብፅ አገር ብዙ እንዲሆን ፈርዖን አይሰማችሁም አለው ሙሴና አሮንም እነዚህን ተአምራቶች ሁሉ በፈርዖን ፊት አደረጉ እግዚአብሔር የፈርዖንን ልብ አጸና የእስራኤልንም ልጆች ከአገሩ አልለቀቀም ዘጸአት ምዕራፍ 12 እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው ይህ ወር የወሮች መጀመሪያ ይሁናችሁ የዓመቱም መጀመሪያ ወር ይሁናችሁ ለእስራኤል ልጆች ሁሉ ተናገሩ በሉአቸውም በዚህ ወር በአሥረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ የቤቱ ሰዎች ቍጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሳቸው ቍጥር አንድ ጠቦት ይውሰድ እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎች ወይም ከፍየሎች ውሰድ በዚህም ወር እስከ 14ተኛው ቀን ድረስ ጠብቁት የእስራኤልም ማኅበር ጉባኤ ሁሉ ሲመሽ ይረዱት ከደሙም ወስደው በሚበሉት ቤት ሁለቱን መቃንና ጉበኑን ይቅቡት በእሳት የተጠበሰውን ሥጋውንና ቂጣውን እንጀራ በዚያ ሌሊት ይብሉ ከመራራ ቅጠል ጋር ይበሉታል ጥሬውን በውኃም የበሰለውን አትብሉ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት ከእርሱም እስከ ጥዋት አንዳች አታስቀሩ እስከ ጥዋትም የቀረውን በእሳት አቃጥሉት ወገቦቻችሁንም ታጥቃችሁ ጫማችሁንም በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት ፈጥናችሁም ትበሉታላችሁ እርሱ የእግዚአብሔር ፋሲካ ነው እኔም በዚያች ሌሊት በግብፅ አገር አልፋለሁ በግብፅም አገር ከሰው እስከ እንስሳ ድረስ በኵርን ሁሉ እገድላለሁ በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ እኔ እግዚአብሔር ነኝ ደሙም ባላችሁበት ቤቶች ምልክት ይሆንላችኋል ደሙንም ባየሁ ጊዜ ከእናንተ አልፋለሁ እኔም የግብፅን አገር በመታሁ ጊዜ መቅሠፍቴ ለጥፋት አይመጣባችሁም ይህም ቀን መታሰቢያ ይሆናችሁ ለእግዚአብሔርም በዓል ታደርጉታላችሁ ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ 7 ቀን ቂጣ እንጀራ ትበላላችሁ በመጀመሪያ ቀን እርሾውን ከቤቶቻችሁ ታወጣላችሁ ከመጀመሪያው ቀን አንሥቶ እስከ 7ተኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ በመጀመሪያው ቀን የተቀደሰ ጉባኤ እንዲሁም በሰባተኛው ቀን የተቀደሰ ጉባኤ ይሆንላችኋል ከሚበላው በቀር በእነርሱም ምንም አትሠሩም ይህንም ብቻ ታደርጉታላችሁ በዚህ ቀን ሠራዊታችሁን ከግብፅ አገር አውጥቻለሁና የቂጣውን በዓል ጠብቁት እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ሥርዓት ትጠብቃላችሁ በመጀመሪያውም ወር በ14ተኛው ቀን በመሸ ጊዜ ከወሩም እስከ 21 ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ 7 ቀን በቤታችሁ እርሾ አይገኝ እርሾ ያለበትንም እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ አገር ልጅ ድረስ ከእስራኤል ማኅበር ተለይቶ ይጥፋ እርሾ ያለበትን ምንም አትብሉ በቤቶቻችሁም ሁሉ ውስጥ ቂጣ እንጀራ ብሉ ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው በየቤታችሁ ጠቦት ምረጡ ወስዳችሁም ለፋሲካ እረዱት ከሂሶጵ ቅጠልም ጭብጥ ውሰዱ በዕቃ ውስጥ ባለውም ደም ንከሩት በዕቃውም ውስጥ ካለው ደም ሁለቱን መቃኖችና ጉበኑን እርጩ ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይህችን ነገር ጠብቁ እንዲሁም ይሆናል እግዚአብሔር እንደ ተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህን አምልኮ ጠብቁት እንዲሁም ይሆናል ልጆቻችሁ ይህ አምልኮ ለእናንተ ምንድር ነው
ባሉአችሁ ጊዜ እናንተ በግብፅ አገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መሥዋዕት ይህች ናት ትሉአቸዋላችሁ። ሕዝቡም ተጎነበሰ ሰገደም። የእስራኤልም ልጆች ሄዱ እንዲሁም አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋኑ ከተቀመጠው ከፈርዖን በኵር ጀምሮ በግዞት እስካሉት እስከ ምርኮኞች በኵር ድረስ የግብፃውያንን በግብፅ ምድር የተገኘውን በኵር ሁሉ የእንስሳውንም በኵሮች ሁሉ መታ። ፈርዖንም ባሪያዎቹም ሁሉ ግብፃውያንም ሁሉ በሌሊት ተነሡ፣ የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ልቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሡ፣ ከሕዝቤ መካከል ውጡ ሂዱም፣ እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁንና ከብቶቻችሁን ውሰዱ፣ ሂዱም እኔንም ደግሞ ባርኩኝ አለ። ግብፃውያንም ፈጥነው ከምድር ይወጡ ዘንድ ሕዝቡን ያስቸኵሉአቸው ነበር፣ ሁላችን እንሞታለን ብለዋልና። ሕዝቡም ሊጡን ሳይቦካ ተሸከሙ፣ ቡሃቃውንም በልብሳቸው ጠቅልለው በትከሻቸውም ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርንና የወርቅን ዕቃ ልብሱንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጡአቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ። የእስራኤልም ልጆች ከራምሴ ተነሥተው ወደ ሱኮት ሄዱ። ከሕፃናቱም ሌላ 600,000 ሰው የሚያህል እግረኛ ነበረ። ደግሞም ሌላ ብዙ ድብልቅ ሕዝብ፣ መንጎችና ላሞችም እጅግ ብዙም ከብቶች ከእነርሱ ጋር ወጡ። ከግብፅም ከእነርሱ ጋር ያወጡትን ሊጥ ጋገሩ፣ አልቦካም ነበርና ቂጣ እንጐቻ አደረጉት። ግብፃውያን በመውጣት ስላስቸኰሉአቸው ይቆዩ ዘንድ አልተቻላቸውም፣ ስንቅም አላሰናዱም ነበር። የእስራኤልም ልጆች በግብፅ ምድር የተቀመጡት ዘመን 430 ዓመት ነው። እንዲህም ሆነ 430 ዓመት ከተፈጸመ በኋላ በዚህ ቀን የእግዚአብሔር ሠራዊት ሁሉ ከግብፅ ምድር ወጣ። ይህች ሌሊት ከግብፅ ምድር ስላስወጣቸው ለእግዚአብሔር የተጠበቀች ናት። ይህች ሌሊት በእስራኤል ልጆች ሁሉ ዘንድ እስከ ልጅ ልጃቸው ድረስ ለእግዚአብሔር የተጠበቀች ናት። እግዚአብሔርም ሙሴንና አሮንን አለ፣ ይህ የፋሲካ ሕግ ነው። ከእርሱ እንግዳ ሰው አይብላ። በብር የተገዛ ባሪያ ቢኖር ከተገረዘ በኋላ ከእርሱ ይብላ። መጻተኛና ሞያተኛ ግን ከእርሱ አይብሉ። በአንድ ቤትም ይበላ። ከሥጋውም አንዳች ከቤት ወደ ሜዳ አታውጡ፣ አጥንትም አትስበሩበት። የእስራኤልም ጉባኤ ሁሉ ያድርጉት። እንግዳ ሰውም በመካከላችሁ ቢቀመጥ ለእግዚአብሔርም ፋሲካን ሊያደርግ ቢወድድ አስቀድሞ ወንድ ሁሉ ይገረዝ፣ ከዚያም ወዲያ ይቅረብ ያድርግም፣ እንደ አገር ልጅም ይሆናል። ያልተገረዘ ሁሉ ግን ከእርሱ አይብላ። ለአገር ልጅ በእናንተ መካከልም ለሚቀመጡ እንግዶች አንድ ሥርዓት ይሆናል። የእስራኤልም ልጆች ሁሉ እንዲሁ አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። በዚያም ቀን እግዚአብሔር የእስራኤልን ልጆች ከሠራዊታቸው ጋር ከግብፅ ምድር አወጣ።